በመዳም ቤት ያላችሁ ፓስፖርታችሁን ተጠንቀቁ። ማለትም እነሱ ጋር ካስቀመጣችሁ እነ ሁልጊዜ እነሱ ጋር ስለሚኖሩ ሊጠፋ ይችላል። ሰላም ሰላም፣ ውድና የተከበራችሁ የፀሐይ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ዳና ነኝ። ወደ እኔ እየመጣችሁ ያላችሁት ዌልካም ብያችኋለሁ። እግዚአብሔር ያክብራችሁ። ካን በሰላም መጣችሁ። አዳዲስ ዛሬ የሚታዩት ደግሞ ይህን ቪዲዮ ሰብስክራይብ በማድረግ ቤተሰቡ መሆኑን አትርሱ እና ያለ ሀሳብ ካላችሁ ደግሞ በኮሜንት ማሳወቅ ትችላላችሁ። እና ዛሬ ማውራት የሚፈልገው አንድ ነገር አለ። እሱም ደግሞ ፓስፖርት ጉዳይ ማለት ነው። ፓስፖርታችሁ እየጠፋ ብዙ ኢቶች እየጠፋ እያስቸገሩ፣ እኔ በአይኔ ሲል ያየሁት ነገር ዛሬ ይነግራችኋለሁ። ምናልባት ሊጠቅማችሁ ይችላል። ምናልባት የዘገያችሁ ልትኖሩ ትችላላችሁ። ስለዚህ ይህን መልእክት የሚሰሙ ደግሞ ፓስፖርታችሁን በትክክል ያለው ቦታ ማስቀመጥ በእነሱ እጅ ነው አብዛኛው የሚኖረው። በእነሱ እጅ ካለም ደግሞ መጠንቀቅ አለባችሁ። መልካም ቦታ እንዲያስቀምጡ መንገር አለባችሁ ማለት ነው ውዶቼ። እና ዛሬ ማስተላለፍ የሚፈልገው ስለ ፓስፖርት ነው። ፓስፖርት አብዛኛው ጊዜ በመዳሞች እጅ ነው የሚኖረው። እኛ ግን ምንም የምናውቅ ነገር የለም የት እንዳስቀመጡ እና መሳጥራ ውስጥ እንደሚያስቀምጡ፣ በልብስ ውስጥ እንደሚጥሉ እና ደግሞ የተለያየ ቦታ የሚኖር እኛ የምናውቅ ነገር የለም። ግን በእነሱ እጅ እንዳለ እናውቃለን። ሊጥሉም ይችላሉ፣ ሊረሱም ይችላሉ። እና ቤተሰብ ልጆች ያሉበት ቤት ደግሞ የሆነ አልደለም በጠረጴዛ ምናምን ሲያስቀምጡ ልጆች ያውጡና ያበላሹም ይችላሉ። እና ተጠንቀቁ ማለት ፈልጌ ነው። እኔ ያየሁት ነገርም ስላለ ይሄን አሳውቃቸዋለሁ ማለት ነው። እና ውዶቼ በመጀመሪያ ስትመጡ እነሱ ነው የሚቀበሉት። ልክ አዲስ ሆናችሁ በመጀመሪያ ማንም ራሱን ችሎ ስለማይመጣ ለመዳሞቻችሁን ወይ ሰውየውን የምንሰጠው ከዛን ቀን ጀምራችሁ እኔ የኔ ፓስፖርት ግን አይኔ አላቅም ለማሳደስ ሄጄ አነዋየሁት እነሱ እጅ ነው የሚቀመጠው። እናንተም እንደዚህ ነው ብዬ ነው የሚያስበው፣ ኮንትራት ቤት ያላችሁ ማለት ነው። እና ምንድነው የሚለው ማስተላለፍ የሚፈልገው በትክክለኛ ቦታ እንዲያስቀምጡ ንገሯቸው። ለምን አያውቁም? እነሱ አያውቁም። እኔ ፓስፖርቴ ሲያልቅ ባለፈው ሲጠይቅ ምን ያደርግልሻል ነው ያለችው። ምን ያደርግልሻል? ለእኛ ፓስፖርት ማለት ማታወቂያ ነው። ኢትዮጵያ ላይ ማታወቂያ ከሌላ ብዙ ነገር ይጠይቃሉ። አንድ ነገር ማሄድ አይቻልም። እኛ እዚህ ሀገር ፓስፖርት ከሌላ ወደ ኢትዮጵያ መሄድ አንችልም። ስራ ማስራት አንችልም። ዝም ብለን ነው የምንቆመው። ምንም እንትን የለም። እና ፓስፖርት የሌለ ሰው መዳም አታስገባም፣ ተጠያቂ የለም። ኢትዮጵያ ላይ ሰው ሲጠፋ ማታወቂያ እንደሚጠይቅ እዚህ ሀገር የኛ መታወቂያችን ማለት ፓስፖርት ነው። ግን እነሱ ይሄን አያውቁም። በእርግጥ ስለሚጠፉ እና እነሱ የእናንተ የራሳቸው ስለሆኑ ፓስፖርታችሁን ተቀብሎ ማስቀመጥ ብቻ ያውቃሉ እንጂ ጥቅምና ጉዳትን አያውቁም። ቢያውቁ ራሱ ግድ አይላቸው። ስለዚህ ማለት የሚፈልገው ፓስፖርታችሁ እነሱ እጅ ከሆነ በደህና ቦታ እንዲያስቀምጡ ንገሯቸው። ምናልባት ላታውቁ ትችላላችሁ እና እንደ አጋጣሚ አይቼዋለሁ። እሱም ደግሞ እኔ ባለፈው ዕለት ፓስፖርት ለማሳደፍ ሄጄ ነበረ። እኔ ሲገባ አንዲት እያለቀሰች ነው። በምን ምክንያት? ፓስፖርት ምክንያት ነው። እና የሰረችው እንደ እኔም በኮንትራት ቤት ነው እየሰራች የነበረችው። 2 አመት ሙሉ ሰርታ በ3ኛ አመት ለማሳደስ አይደለም 3ኛ አመት ለመቀጠል ሲሉ ፓስፖርት የላትም። ፓስፖርት ደግሞ በሴትዮዋ እጅ ነው የጠፋላት። እሷ ግን ምንም የምታውቅ ነገር የለም። ስጠየቅኳት ምንድን ነው ችግርሽ ብዬ ሲጠይቃት እንደዚህ ፓስፖርት በሴትዮዋ እጅ ነው እየጠፋ፣ እኔ ግን የሚያውቁ ነገር የለም። እነሱ ግን መጨረሻ ላይ አባረሩኝ ከቤቴ አለችው። ግን እሷ ግን ከቤቴ ወጥታ በቃ በጣም ከባድ ሁኔታ ነው ያለች የነበረችው ማለት ነው። ነገረችኝ ለእኔ ሲጠይቃት እና የኢትዮጵያ ቆንስላ ነው የምታውቃላችሁ ብዬ ነው የሚያስበው። እና ጠይቃትና እሷ ደግሞ ምንም የምታውቅ ነገር የለም፣ የጠፋው በእነሱ እጅ ነው። ግን ምንም ሊረዳቸው አይችልም። ፓስፖርት ቁጥር ቆንስላ ፓስፖርት ቁጥር ጠይቋታል፣ አላወቀችም። ምንም ብታውቁ ብትችሉ
የፓስፖርት ቁጥሩን ወደ ደብተር ጽፋችሁ ብትይዙ ይሻላችኋል። ይጠፋ ይችላል ፓስፖርት በዛና ይታደሳል። ምናልባት ሊታወቅ ይችላል። እና ስለዚህ ይቺ ልጅ ማስራት አልቻለችም። ማሳለስ አይቻልም ፓስፖርት ከሌላ ይዘጋል ማለት ነው። እና ብዙ እያለቀሰች ነው ነበረው። በዚሁ ተማሪ ትመላለሳለች። ግን የኢትዮጵያ ቆንስላ ራሱ ምንም መፍትሄ ሊሰጡ አይችልም። እነሱ ምንም ማድረግ አይችሉም። ይመላለሳሉ ጊዜ እና እሱ ሰውየው ግን ካንስል ነው ያደረገላት። ካንስል አድርጎ ወደ ቆንስላ ነው የሰጠለት። እሷ መጨረሻ መሄጃ ስለሌላት ምንድነው የሆነችው? በቆንስላ በር አጠገብ ነው የምትኖሩ። የት ሄዳለች ታዲያ? እባካችሁ እህቶች የሚመክራችሁ ነገር ምናልባት እናንተ ሳታውቁ ሊጠፋ ይችላል። ፓስፖርታችሁን መጠየቃችሁ አትርሱ። ለምን ምንም የሚያስፈራ ነገር የለም። እና ደግሞ አሁን አዳዲስ የምትመጡት ምንም ትፈራላችሁ። ለምን አዲስ ስለሆናችሁ ማለት ነው። እና ባዳና ቦታ አስቀምጬ ለእኔ ያስፈልገኛል እንዳይጠፋ ማለት እኮ ምንም የሚያስፈራ ነገር የለም። ያውቃሉ እንደሚያስፈልጉ። ግን ቢያውቁ ራሱ እነሱ ግድ አይላችሁም። ለምን የራሳችሁ እንትን ስላልሆነ ማለት ነው። ግድ ላይላችሁ ይችላል እነሱ። ስለዚህ የእናንተ ነገር እንዳይጠፋ በጥንቃቄ እንዲያስቀምጡ፣ በጥንቃቄ እንዲይዙ ነገር ነው በቃ። ለምን እነሱ ግድ የላችሁ ፓስፖርት ከሌላ ሌላ ነው የሚያመጣው። እና ምንም እንትን የላችሁም ለእናንተ ማለት ነው። ምሕረት የሌላ ሰዎች ናቸው። እውነት እግዚአብሔር አሳልፎ ሰጥቶን ነው ያለ ነው እንጂ የዚህ ሀገር ማንኛውም አረብ ሀገር ሰዎች በጣም እንትን ናቸው። አንዳንዶች እግዚአብሔርን የሚፈራት አሉ እንጂ አንዳንድ ሰዎች ደግሞ በጣም መጥፎ ሰዎች ናቸው። ግድ የማይላችሁ ስራችሁ ብቻ የሚከፍሉ ብራችሁ ብቻ የሚያዩት ስንት አለ። ስለዚህ እናንተ ደግሞ የራሳችሁን ነገር መጠየቅ አለባችሁ። ፓስፖርት ካለ የትም ቦታ ሄደሽ መቀየር ትችላለሽ። እነሱ ካተመቻችሁ፣ እነሱ ደግሞ እምቢ ካሉሽ መብት አለን፣ ለእኛ መብት አለን። ለምን እነሱ እምቢ ካሉ ሌላ ቦታ ሄደን መቀየር እንችላለን። ፓስፖርት ታድሶ ካለ ከሌለ ደግሞ አገር ወደ ኢትዮጵያ ዲፖርት ከመሆኔ ውጭ ሌላ አይነት እንትን የለም። እና ስለዚህ እህቶቼ የሚመክራችሁ ፓስፖርታችሁን በዳና ቦታ አስቀምጡ እና ምናልባት እንዳጋጣሚ እናንተ እጅ ከተሰጣችሁ እና የምታስቀምጡት ቦታ ዳና መሆን አለበት። በቃ እውነቴ ነው የምላችሁ። በቃ በጣም መጠበቅ አለብን ብዬ ነው የማስበው። ፓስፖርት እኔ ባለፈው እስከምታደስ ድረስ በጣም አልቅሻለሁ ጌታን። ለምን በቃ ማሄጃ የለን ያለ ፓስፖርት ማለት ነው። በጣም ችግር ነው። ፓስፖርት በእጃችን እስከሚገባ ድረስ እንዴት እንደምንሆን ምክንያቱም ሰው አገር ስላለን። ኢትዮጵያ ብንሆን ምንም አይደለም። የሰው አገር ሰዎች ይቀያየራሉ። ስትዘጋጂ ቆስተን ስትት ይወዳሉ። ለምን እነሱ ሞኝ ሰዎች አይወዱ። ሞኝ ከሆንሽ እንደ ሞኝነትሽ ነው የሚቀጥሉት። ግን ብልጥ ከሆንሽ የምታውቂ ሰው ከሆነ እነሱ ይወዳሉ። ለምን በቃ የራስሽን አላማውን ስሪ እንጂ ስራሽን መስራት ነው እንጂ የሚጠበቀው እነሱ መንካት የለብንም። ለምን እነሱ ማክበር ባለበት እናከብራለን። ግን መጥፎ ነገር ከሆነ ማውራት አለብን። የኛ ደግሞ መብታችን እንዲጠብቁን ማድረግ እንችላለን። ለምን በግጭት አይደለም። ብዙ ኢቶች ደግሞ በምላሳችሁ ነገሮቻችሁን የሚያበላሹ አሉ። በስድብ እና ግልምጫን በመመለስ አይደለም። ሰውን ማስተካከል የሚችለው የሰው ጸባይ ነው። አንዳንድ እህቶች የራሳችሁ መጥፎ ሆኖ መዳሜ ጥሩ አይደለችም፣ ሰውዬው ጥሩ አይደለም እንላለን። ማንኛውም ሰው ይታዘዝልሻል። በመጀመሪያ በእግዚአብሔር ፊት ስትጸልይ፣ ሁለተኛ ደረጃ ራስሽን መብትሽን ማስጠበቅ እና ለምን ስላችሁ መታዘዝ ባለባችሁ መታዘዝ። ኢየሱስ ክርስቶስ ሲገርፉ አይሁዶች ሲገርፉ እንደዚህ እኮ ነው ያለው፣ የሚያደርጉትን አያውቁምና ይቅር በላቸው። እኛ ብዙ እህቶቻችን እነሱ ከሚነሱ ይልቅ እኛ የምነሳበት ይበልጣል። የምሬን ነው የምላችሁ። በቃ እነሱ ጥቂትን ነው የሚያወሩት፣ የእኛ ደግሞ የበለጠ ነው። ግን መብታቸው የእነሱ ናቸው። እንደዚህ መሆን የለብንም። ለምን እኛ ብልሆች መሆን አለብን፣ ጥበበኛ መሆን አለብን። ብዙ እህቶች የሚባረሩበት ምክንያት አለ። ለምን አይታዘዙም? እነሱ ያውቃሉ። ብልህ ስትሆኒ
ጎበዝ ስትሆኚ በስራ አይደለም ብቻ በቃ የእነሱ ጸባይን ያያሉ። ስራሽን አይምሮሽ ብቻ ስራ ከሆነ ይወዱሻል። ሳይወዱ አይለቁም። እውነት የዚህ ሀገር ሰዎች ደግሞ አንዴ ከወደዱ ስራሽን ጸባይሽን ከወዱ አይለቅሽም። ምንም መጥፎ ስትሆኒ ማለት ነው አይለቁም። ግን እነሱ አንዴ ከወሰኑልሽ ምህረት የሌለ ሰዎች ናቸው። ስለዚህ እናንተ ደግሞ ራሳቸውን መጠበቅ አለባቸው። እነሱ ምንም ብሉ እነሱ ስድብ አለ። እኛ ስንት ነገር ችለን የምንኖርበት ሰዎች ነው። በተለይ እኛ አረብ ሀገር ያለን ሴቶች ቢሆንም እንኳን እነሱ ሲሰዱ እነሱ ምንም ሲሉ እናንተ ካናኳችሁ ዝም ማለት እንዲመዱ ጌታን በዝምታ ትልቅ ነገር ያልፋል። የመጣ ሞት ያልፋል። ዝም ስትሉ በቃ በግልምጫ የሆነ አልፋ ላይ ነው የምትገቡት። አንድ ሰው ሲያወራ አንዱ እሳት ሲሆን አንዱ ብርድ በር ማለት አይደለም። በቃ ቀዝቃዛ መሆን አለበት። ሁለት እሳት ከሆኑ አሁን ለምሳሌ ማዳምሽ በተለይ በጣም ታውራለች ከተባለ አንቺ ዝቅ ማለት አለብሽ። አንቺ በቃ የተረጋጋሽ መሆን አለብሽ። ለምን ሁለታችሁም አንዴ ከሆናችሁ መኖር አይቻልም። በቃ የትም ሀገር ሲንቀይር የትም ሀገር ብንሆን ሰዎች ሁሉም አንድ ናቸው። በቃ ዳና ነው የምንባለ ሰዎች ለጥቂት ጊዜ ዳና ሆንና በሁለተኛ ጊዜ ይቀያየራሉ። እዛን ሰው ስለሆነ ይቀያየራል። እናንተ ደግሞ ምንም መቀየር የለባችሁ። በቃ ያላችሁበትን በቃ የኛ የወጣን ለስራ ከወጣን ስራችን ማየት ለስራ ከወጣን በቃ ሌላ ነገር ምንም አያደርግንም። በቃ በጸሎት ባላችሁበት ሃይማኖት መጸለይ አለባችሁ። በቃ ትጠናክራላችሁ። ጌታና እውነቴን ነው ብላችሁ አንዳንድ ሰዎች ከበደን ብሎ ስራን ትቶ ሁሉም ትቶ ለመውጣት ይወስናል። ቤቶች እንደዚህ አትሆኑ። ባላችሁበት ቤት መቀየርም ባህሪ መቀየር አይቻልም። ቤት መቀየርም የሰው ባህሪ አይቀየርም። እናንተ የራሳችሁን ቀይሩ። ጸባያችሁን እናንተ ዳና ከሆናችሁ መጥፎ ሰው ዳና ይሆናል። ለምን የእናንተ መልካምነታችሁ የተነሳ እናንተ መልካም ከሆናችሁ ለክፉ ሰዎች ፊት ላይ እናንተን መጥፎነትን መልካምነት ያሸንፋል ሲላችሁ አንድ ሊገለው የመጣ ሰው እናንተ መልካም ነገር ስትሆኑ ይቀየራል። ለምን መልካም ግልምጫ መልካም ነገር መልካም በፋችሁ የሚወጣ ነገር መልካም እና የተናደደ ሰው ደግሞ ይቅርታ ደግሞ በምንም ነገር በቃ ይቅርታም ሊመዱ ባላችሁበት ቤት በሚሰሩበት ቤት ይቅርታ ማለት ትልቅ ነገር ነው። በሰዎች መካከል በሰላም ለመኖር ይቅርታ ትልቅ ነገር ነው። ይቅርታ ማለት በቃ አለማወቅም አይደለም እኮ ጌታ ኢየሱስ ክርስቶስ ይቅርታ ያለው ይቅር በላችሁ ያለው እሱ ትልቅ ሆኖ ሳለ ራሱን አሳልፎ መስጠቱ ራሱ ግን የሚገሉትን መግደል የሚችል አቅም አለ ለኢየሱስ ክርስቶስ አለ። ነገር ግን ሊያስተምረን ስለፈለገ የመጣበትም አላማ ስለነበረ እንዲገሉ ዝም አለ፣ እንዲሰቅሉ ዝም አለ። አያችሁ፣ ያንን ፍቅር ደግሞ ለእኛ አስለምዶናል። ያ ደግሞ እኛ ሌሎችን ሊቅር የማንልበት እንትን የለንም። ብዙ ሰዎች ቂም እንይዛለን። በምንሰራው መዳሞች ቤት አንድ ሰራተኛ ከአንድ ሰራተኛ ቂም ይዘን ለአረቦች አሳልፈን እንሰጣለን። እንደዚህ ባትሆኑ ይሻላል። እህቶቼ ባላችሁበት በፍቅር ኑሩ። በመዳሞቻችሁ እናንተ መሳብ ትችላላችሁ። ጌታን የማይቻል ነገር የለም። ሁሉም ነገር በተሌላ የሚኖር ሰው የለም። እናንተ አዳዲስ የምትመጡት እህቶቼ እናንተም ደግሞ አትፍሩ። ፍሩ፣ እግዚአብሔርን ፍሩ፣ መጥፎ ነገርን ፍሩ። በየቤቱ ላይ ካሜራ አለ። ካሜራም ሰው ምንም አደርግ መጥፎ ነገር አትስሩ። በቃ ስራችሁን ስሩ። አእምሮቻችሁን ስራ ላይ አድርጉ እንጂ እነሱ መጠየቅ ያለበትን መጠየቅ ትችላላችሁ። ለምን አይከለክሉ? መብት አላችሁ። አያባርሩ፣ ምንም አያደርጉ። ግን እናንተ ስትፈሩ ማድረግ የምትችሉትን ዝም ስትሉ
መጠቀያ የሚያስፈልገን ዝም ስትሆኑ፣ በተለይ አዲስ ስትገቡ ማስለመድ የሌለባችሁት ነገርን አታስለምዱ። በቃ ስልክ የሚያስፈልግ ከሆነ ስልክን ጠይቁ። ዋይፋይ የሚያስፈልግ ሰውና ዋይፋይን ጠይቁ። በመጀመሪያ ካጠፋችሁ 2 አመት 3 አመት 1 አመት በኋላ ሲጠይቁ እነሱ አይሰጣችሁም። የዛ ቤት እስከምትወጡ ድረስ አዲስ የምትመጡ ቤቶቼ ለእናንተ ምክር ነው እና ሌላ ቪዲዮ እሰራችኋለሁ ለእናንተ። ለምን ከዛ ቤት እስከምትወጡ ድረስ ያን ባህሪ ይዞ አይሰጧችሁ። በዛን ጊዜ ነው መጠየቅ አለባችሁ። መታችሁ 5 ወር እንደ ቋንቋ እስከምትለምዱ ዝም ማለት ትችላላችሁ። ቋንቋ ካወቃችሁ ደግሞ አስፈላጊ ነገርን መጠየቅ፣ አይ እንደዚህ በቃ ይሄ ካስለመዳችሁ ሁለተኛ ማትፈልጊ ነገር ሊሰሩ አይፈልጉም። አሁን ዋይፋይ የሌለበት ቦታ መቀመጥ ጥሩ አይደለም። በእውነት እኔ እንደኔ ከሆነ ጥሩ አይደለም ብዬ ነው የማስበው። ምክንያቱም ለሰው ልጅ ስልክ መኖር ጥሩ ነው እና በሌለበትም ቦታ የሚኖሩት አለ እና መጠየቅ አለበት። በመጀመሪያ ነው ስትገቡ ተመካክራችሁ ቋንቋ የምታውቁት ከሆነ እንደዚህ አይነት ነገር ካሌለ አንቺ ቤት አይሰራም ማለት ይቻላል። ትችላላችሁ፣ መብት አላችሁ እና ይሄን ማስጠበቅ ትችላላችሁ። ውዶቼ በጣም ነው የምወዳችሁ። አዳዲስ ዛሬ የሚታዩት ደግሞ ሰብስክራይብ በማድረግም እና ይሄ ሌሎችም እንዲሰሙ እና አድርጉ። ሀገራችሁ ፓስፖርታችሁን ጠብቁ እላችኋለሁ ውዶቼ። ይወዳችኋለሁ። ደህና ሁኑ።